በሰውነታችን ውስጥ ለስነ ልቦናዊ፣ አእምሮአዊ፣ አካላዊና መንፈሳዊ እድገት ትልቅ አስተዋጽኦ የሚያደርግ ቴስቶስትሮን የሚባል ሆርሞን አለ። ይህ ሆርሞን ለአጥንት ጥንካሬ፣ ለጡንቻ ግንባታ፣ ለወሲብ ፍላጎትና በጉርምስና ወቅት ለሚፈጠሩ እያንዳንዱ ለውጦች 90%ን ድርሻ ይወስዳል። ቴስቶስትሮን በወንዶች ላይ ይበልጥ የሚታይ ሲሆን የሚመረተውም በቴስቲክል ወይም በዘር ፍሬ አካባቢ ነው። በአጠቃላይ ይህ ሆርሞን መኪና ለመንቀሳቀስ ነዳጅ እንደሚያስፈልገው ሁሉ ሕይወታችን ትክክለኛውን መስመር እንዲይዝና ዓላማችንን እንድናውቅ ትልቅ ሚና ይጫወታል። ነገር ግን ብዙ ሰዎች በማወቅም ሆነ ባለማወቅ የሚያደርጉት ነገር በቴስቶስትሮን መጠናቸው ላይ ትልቅ ችግር ያመጣል። ይህ ደግሞ ሕይወታቸው ትርጉም አልባ ሆና እንድትታያቸው ከማድረግም ባሻገር በጤንነታቸው ላይ ትልቅ ጉዳት ያመጣል። በዚህ ቪዲዮ በተለያዩ ምክንያቶች የወረደውን የቴስቶስትሮን መጠን ያለምንም ሕክምና በተፈጥሯዊ መንገድ ለማሳደግ የሚረዱ ዘዴዎችን እንመለከታለን። ከዛ በፊት ግን የቴስቶስትሮን መጠንን ዝቅ የሚያደርጉ መሰረታዊ ችግሮችን እንመልከት። አንደኛ፣ የክብደት መጨመር። ከመጠን በላይ የሆነ ውፍረት ወይም ኦቤሲቲ ያለባቸው ሰዎች ብዙ ጊዜ በሰውነታቸው ውስጥ የሚከማቸው ስብ ከፍተኛ የኤስትሮጅን መጠን እንዲኖራቸው ያደርጋል። ኤስትሮጅን ማለት ልክ እንደ ቴስቶስትሮን ሁሉ በሰውነታችን ውስጥ የሚገኝ ሆርሞን ሲሆን አብዛኛውን ጊዜ ከወንዶች ይልቅ ሴቶች ላይ ይታያል። ጥናቶች እንደሚያሳዩ በተለይ በሆድ አካባቢ የሚከማቹ ስቦች አሮማቲስ የሚባል ቴስቶስትሮንን ወደ ኤስትሮጅን የሚቀይር ኢንዛይም እንዲመረት ስለሚያደርግ ወንዶችን ደካማና የፌሚኒን ጸባይ ወይም በተለምዶ የሴታ ሴትነት ባህሪ እንዲኖራቸው ያደርጋል። በቴስቶስትሮንና ኤስትሮጅን መካከል ያለው ልዩነት ይህ ነው። በሰውነታችን ውስጥ የቴስቶስትሮን መጠን ከፍ ሲል በተለይ ወንዶች ላይ ጉርምስናን የሚያሳዩ ለውጦች መታየት ይጀምራሉ። ለምሳሌ ማስኩሊኒቲ ወይም ወንዳ ወንድነት፣ ከፍተኛ የአካል ጥንካሬ፣ የድምፅ መጎርነን፣ በሳል አስተሳሰብ ወይም ማቹሪቲና የመሳሰሉ ለውጦች ይታያሉ። ከፍተኛ የኤስትሮጅን መጠን ያለባቸው ሰዎች ግን ከመጠን በላይ የሆነ ውፍረት፣ እጅግ ደካማ የሆነ ጥንካሬና ማስኩሊኒታቸው የወረደ ይሆናል። ስለዚህ ሰውነትን አለማንቀሳቀስ ወይም በየቀኑ በአንድ ቦታ ላይ ለረጅም ሰዓት መቀመጥ የቴስቶስትሮን መጠንን ዝቅ ከሚያደርጉ ምክንያቶች ውስጥ አንዱ ነው። ሁለተኛ፣ ስትሬስ ወይም ጭንቀት። ከፍተኛ ጭንቀት ያለባቸው ሰዎች አብዛኛውን ጊዜ ውስጣዊ ሁኔታቸውን ውጫዊ ገጽታቸው አጉልቶ ያሳያል። ጭንቀት ከሚያስከትላቸው የጤና ችግሮች ውስጥ አንዱ በቴስቶስትሮን መጠን ላይ የሚያመጣው ተጽዕኖ ነው። አእምሯችን ጭንቀት ውስጥ ሲገባ ሰውነታችን ኮርቲሶል የሚባለውን ሆርሞን ያመነጫል። ይህ ሆርሞን ደግሞ ከቴስቶስትሮን ሆርሞን በተቃራኒ መንገድ የሚሰራ ሲሆን ሰውነታችን ኮርቲሶልን ባመረተ መጠን ጭንቀቱ እየተባባሰ ይሄዳል። የጭንቀት መባባስ ደግሞ የቴስቶስትሮን መጠንን ቁልቁል ያወርዳል። በተፈጥሮ ጭንቀት ያለባቸው ሰዎች የሕክምና ባለሙያዎችን በማናገር መፍትሄው ይገኛል። ነገር ግን በሁኔታዎች የሚፈጠሩ ጭንቀቶችን ለማስወገድ ደግሞ በሜዲቴሽን አእምሮ ማረጋጋት፣ በቂ ውሃ መጠጣትና የትንፋሽ ኤክሰርሳይዝ መስራት በስነ ልቦና ባለሙያዎች የሚመከሩ ዘዴዎች ናቸው። እነዚህን ጨምሮ አልኮልና ከፍተኛ የስኳር መጠን ያለባቸው ምግቦችን አብዝቶ መጠቀም እንዲሁም ፍሪኩዌንት ኢጃኩሌሽን ወይም በፖርኖግራፊና መሰል ልምምዶች ዘርን ማፍሰስ በቴስቶስትሮን ፕሮዳክሽን ሂደት ላይ ከፍተኛ ተጽዕኖ ከሚያመጡ ምክንያቶች ውስጥ ዋነኞቹ ናቸው። ታዲያ ከላይ በጠቀስናቸው ምክንያቶች የወረደውን የቴስቶስትሮን መጠን በተፈጥሯዊ መንገድ እንዴት መጨመር እንችላለን? ቀጥሎ እንመለከታለን። አንደኛ፣ የጠዋት ፀሐይ። ቴስቶስትሮን በፍጥነት እንዲመረት ከሚያደርጉ ንጥረ ነገሮች ውስጥ አንዱ ቫይታሚን ዲ ነው። ይህን ቅመም ከተለያዩ ምግቦች ልናገኝ እንችላለን። ነገር ግን ለቫይታሚን ዲ መመረት እንደ ዋና ምንጭ ከሚጠቀሱ ነገሮች ውስጥ አንዱ የጠዋት ፀሐይ ነው። በተለይ ከማለዳ 12 ሰዓት ተኩል ጀምሮ እስከ 1 ሰዓት ተኩል ያለው የፀሐይ ጨረር ቴስቶስትሮን በሰውነታችን ውስጥ በከፍተኛ ፍጥነት እንዲመረት ያደርጋል። ማለዳ ላይ የፀሐይ ጨረር በቀጥታ ከሰውነታችን ጋር ሲገናኝ ቆዳችን ቫይታሚን ዲን ማምረት ይጀምራል። የቫይታሚን ዲ መመረት ደግሞ የቴስቶስትሮን ሆርሞን ፕሮዳክሽን ሂደት እንዲፋጠን ያደርጋል። ሁለተኛ፣ ዲፕ ስሊፕ። የቲ ሆርሞን አምራቹ ቴስቲክል አብዛኛውን ጊዜ ስራውን የሚሰራው ወይም ሆርሞኑን የሚያመርተው ሰውነታችን በቂ እረፍት ሲያገኝ ወይም ጥልቅ እንቅልፍ ስንተኛ ነው። የዘርፉ ባለሙያዎች ባደረጉት ጥናት እንዳረጋገጡት በቀን ከ7 ሰዓት እስከ 9 ሰዓት የሚተኙ ሰዎች ከ7 ሰዓት በታች ከሚተኙ ሰዎች አንጻር ሲነጻጸሩ የቴስቶስትሮን መጠናቸው በ15% ከፍ ያለ ነው። ብዙ ሰዎች የተመጣጠነ እንቅልፍ እንዳያገኙ ከሚያደርጓቸው ምክንያቶች ውስጥ አንዱ በጊዜ ሂደት ባለማወቅ የሚገነቡት መጥፎ ልማዶች ነው።
ለምሳሌ አልጋ ላይ ለረጅም ሰዓት ስልክ መጠቀም በቂ እንቅልፍ እንድናገኝ የሚረዳን የሜላቶኒን ቅመም እንዲዛባ በማድረግ ለረጅም ሰዓት ተኝተን እንኳን የድካም ስሜት እንዲሰማን ያደርጋል። ይህ ደግሞ በቴስቶስትሮን አመራረት ሂደት ላይ ችግር ያመጣል። ይህን ችግር ለመፍታት ወደ አልጋ ከመመለሳችሁ 30 ደቂቃ በፊት ስልካችሁን ዘግታችሁ ከራሳችሁ ርቃችሁ በማስቀመጥ ሰውነታችሁ በቂ እረፍት እንዲያገኝ እርዱት። ሶስተኛ፣ የአመጋገብ ስርዓት። ቴስቶስትሮን እንዲመረት የተመጣጠነ አመጋገብ ስርዓት ትልቅ ሚና አለው። ሰውነታችን ሆርሞኑን ለመስራት የሚያስፈልጉትን ቁልፍ ነገሮችን፣ ንጥረ ነገሮችን ማግኘት አለበት። ለዚህ ደግሞ የሚከተሉ ምግቦች ለቴስቶስትሮን እድገት በጣም አስፈላጊ ናቸው። ከነዚህም ውስጥ እንደ አቮካዶ፣ አሳ፣ ለውዝ፣ እንቁላልና ጥራጥሬ ለቴስቶስትሮን ፕሮዳክሽን ወሳኝ ናቸው። የቴስቶስትሮን መጠንን በተፈጥሯዊ መንገድ ማሳደግ የሚቻለው የተቀናጀ አካሄድ ስትከተሉ ነው። ክብደት መቀነስ፣ ጭንቀትን መቆጣጠር፣ በቂ የጠዋት ፀሐይና ጥልቅ እንቅልፍ ማግኘት እንዲሁም የሆርሞኑን ምርት የሚደግፉ አመጋገብና የአካል ብቃት እንቅስቃሴ ማድረግ ቁልፍ መንገዶች ናቸው። ነገር ግን ከላይ ያየናቸው መንገዶችን ተጠቅማችሁ የቴስቶስትሮን መጠናችሁ ከፍ የማይል ከሆነ የሕክምና ባለሙያዎችን በማናገር መፍትሄውን ማግኘት ትችላላችሁ።